በድንገት ኮቪድ የተባለ እጅግ አደገኛ ቫይረስ በከተማዋ ውስጥ በከፍተኛ ፍጥነት መሰራጨት ጀመረ። ሰዎች እርስ በርስ በእጅ ከመጨባበጥ ይልቅ እንደ ኦክቶፐስ ባሉ የባህር ፍጥረታት የክንድ እግሮች ሰላምታ መለዋወጥ ጀመሩ። እንዲያውም በቴሌቪዥን መስኮት ብቅ የሚለው የዜና አቅራቢ እንኳ በአገባጩ ላይ የኦክቶፐስ ክንዶች በቀሉበት። በእርግጥም መላው የከተማዋ ነዋሪና አዲሱ ትውልድ በዚህ አስገራሚ ቫይረስ ተጠቅቶ ነበር። ይህ የሆነበት ምክንያት ለ30 ዓመታት ያለማቋረጥ ዝናብ ስለዘነበና በየአካባቢው ውሃ ብቻ በመሙላቱ ነበር። በመሆኑም የሰው ልጅ እንዲህ ባለው አስከፊ አካባቢ ውስጥ በሕይወት ለመኖር ሲል ቀስ በቀስ ራሱን ከባህር ፍጥረታት ጋር ማላመድ ነበረበት። ነገር ግን አንድ ቀን ሕፃናት በክፍል ውስጥ እየተማሩ ሳለ ማንም ሳይጠብቀው ደማቅ የፀሐይ ብርሃን በድንገት ክፍሉን አጥለቀለቀው። አዲሱ ትውልድ ለዓመታት አይቶት በማያውቀው የፀሐይ ብርሃን የተደነቁት ሕፃናት በደስታ እያጨበጨቡ በፀሐዩ መደሰት ጀመሩ። ይባስ ብሎም የከተማዋ ነዋሪዎች በሙሉ በዚያች ለስላሳ የፀሐይ ብርሃን ለመሟሟቅ ወደ አደባባይ ወጡ። ነገር ግን የፀሐዩ ሙቀት እየጨመረ በሄደ ቁጥር የሰዎቹ ቆዳ ላይ ከባድ አደጋ መጣል ጀመረ። አሁን ላይ በመላው ሰውነታቸው ላይ ከፍተኛ የማቃጠል ስሜት ይሰማቸው ጀመር። ቀስ በቀስ መሬቱም እጅግ እየጋለ መጣ። የተፈጥሮ እጽዋትና ዛፎችም ጭምር መቃጠል ጀመሩ። በዚህም ምክንያት እሳቱ ቀስ በቀስ በመላው ከተማዋ